ከቶ በምን ልመርምረው ያንተን ፈቃድ አይምሮዬ ከሚያስበው ከሚችለው በላይ ሆኗልና ያንተ ስራ ቤቱ ሲመላለስ ሀሳብ በአእምሮዬ ልመረምረው ሸሻ ፈቃድ ምን ይሆን ብዬ አንተን መውቀስ ብቻ ሆነ የኔ ስራ አልተረዳውምና ፈቃድህን ጌታ እንዳልመለከት ወደፊት ተረጋግቼ ጸጋ የለኝ ነብይ አይደለሁ ለማስተዋሌን ጌታዬ እንዳልተው ደሞ መረመረው ልቤን ያንተን ፈቃድ ሳየው ከብዶብኝ እንዳላመሰግን እውቀቴ ጥቂት ናትና እንዳልመልስ ልቤን ካሳው እንደምን ብዬ ሁሉ አንዳርጌ ልሂድ እባክህን አስተምረኝ ማመን አንተን በሙሉ ልብ ማመን አንተን በሙሉ ልብ ማመን አንተን በሙሉ ልብ አንዳንዴ እግዚአብሔር ግልጽ አይደለም ለኛ የሚፈቅደው ፍቃድ ግልጽ አይደለም ለምን አንዳንድ ነገሮችን እንደሚያደርግ አንዳንድ ጊዜ አንዳንድ ነገሮችን እንመለከትና ለምን ፈቀደላለሁ በአንድ ልቤ እግዚአብሔር ቸር ጌታ ይቅር ባይ ጌታ ነው ግን እንደዚህ የመረረ ነገር ለምን በሰው ላይ ይፈቅዳላለሁ ከዛ ደግሞ መለስ ብዬ ሳስብ እግዚአብሔር የሚያውቀውን ያክል እግዚአብሔር የተረዳውና እግዚአብሔር ለኛ የሚያስበውን ያክል ደግሞ አላስብም ስለዚህ እንዴት ብዬ ልክ ነው ልል እችላለሁ የራሴ ሐሳብን እግዚአብሔር ነገር በጣም ከባድ ነው በጣም አስቸጋሪ ነው ለመረዳት ፈቃዱን ፍርዱን ለመረዳትና አንዳንድ ጊዜ መጨረሻውን እንደማየት የመሰለ ነገር የለም ዝም ብሎ ይሻላል ብዬ አስባለሁ